አንቺ ደብረሮአ ደብረሮአ አንቺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁ የናርዶስ ሚዲያ ተከታታዮች ኦርቶዶክሳውያት በዓለም ያላችሁ ቤተሰቦቼ እንደምን ሰነበታችሁ? እንደምን አላችሁ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። ክብር ምስጋና ይድረሰው። ሰላም በያላችሁበት ይሁን። ውድ ቤተሰቦቼ ዛሬ የምንነጋገርበት የመጀመሪያው ርዕሳችን እንደ ቀጣይነትም እጠቀመዋለሁ ብዬ ያሰብኩትኝ በቀዳሚ ክብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ በሚል ርዕስ እንነጋገራለን። በኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 ላይ የምናገኘው ኃይለ ቃል ነው። ኦርቶዶክሳውያን ይህ ቪዲዮ የሚደርሳችሁ በሙሉ ላይክ፣ ሰብስክራይብ እንዲሁም እየገባችሁ የማበረታቻ ኮሜንታችሁን እንዲሁም ደግሞ ሼር በማድረግ ለወዳጅ ዘመዶቻችን እንድታደርሱልኝ በእግዚአብሔር ስም እጠይቃለሁ። ቃሉን የተናገረው ታላቁ ነቢዩ ሙሴ የተናገረው ኃይለ ቃል ነው። ቃሉን ያናገረው እግዚአብሔር መንፈስ ቅዱስ ነው። እንደሚታወቀው ይሄ ኦሪት ዘፍጥረት ወይም ኦሪት ዘልደት የሚባለው ፍጥረታት የተፈለፈሉበትን ምስጢር የሚያዘንብ፣ የፍጥረታትን ውጤት የሚናገር፣ የፍጥረታትን አመጣጥ የሚያስረዳ ቅዱስ መጽሐፍ ነው። በመጽሐፍ ቅዱስ በመጀመሪያው ርዕስ ላይ ገለጥ ስናደርግ የምናገኘው እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይልና ምድር ግን ባዶ ነበረች፣ አትታይምም ነበረ፣ የተዘጋችም አልነበረችም፣ የተዘጋጀችም አልነበረችም፣ ጨለማም በውሃ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ይሰፍፍ ነበረ፣ እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ኦሪት ዘፍጥረት ከ1 ይዛችሁ እስከ 4 ድረስ ስታነቡ ይህንን ኃይለ ቃል ታገኛላችሁ። ውድ ኦርቶዶክሳውያን የሚጠቅመንን እና የሚረባንን ሀሳብ ተረድተን እንድንለወጥበት የድንግል ልጅ መድኃኔዓለም ኢየሱስ ክርስቶስ ይርዳን። እንደሚታወቀው ዓለም ከተፈጠረ ዘመን ከተቆጠረ 7518ኛ ዓመታችንን ይዘናል። እግዚአብሔር የስራው መጀመሪያ ምንድን ነው ከተባለ የእግዚአብሔር የስራው መጀመሪያ ሰማይና ምድርን ማቆም ነው። ሰማይን ያለ ባላ ምድርን ያለ ካስማ መድኃኔዓለም ኢየሱስ ክርስቶስ ዘርግቷል። እንደሚታወቀው ዓለም ከተፈጠረ ዘመን ከተቆጠረ በመጀመሪያው በዕለተ እሁድ እግዚአብሔር ሰማይና ምድርን የፈጠረበት ዕለታት ነው። ቅዱስ ሙሴ እንደሚያስረዳን፣ ቅዱስ ሙሴ እንደሚነግረንም እግዚአብሔር የፍጥረታቱ መጀመሪያ ያደረጋቸው ሰማይና ምድርን መዘርጋት ነው። ምድርም ራቆቷን ነበረች ወምድርኒ ሀለወት ራቃ ነው የሚለው መጽሐፉ። ራቆቷን ነበረች፣ አሰር ገሰስ የሚባል ነገር የለባትም ነበረ። የእግዚአብሔር መንፈስ በዚያ ላይ ሰፎ ይኖር ነበረ። ያንንም ቀን እግዚአብሔር መልካም እንደሆነ አየ፣ ብርሃን ይሁን አለ። ጨለማ ነበረና በጥልቁ ላይ ታላቅ የሆነ ብርሃን አበራበት ማለት ነው። ሊቃውንት እንደሚነግሩን በዕለተ እሁድ ሰማይና ምድርን በተፈጠሩበት ዕለት 7ቱ ሰማዕታት ቅዱሳን መላእክት እንግዲህ ብርሃንና ጨለማ ተፈጥረዋል። በአጠቃላይ 8 ፍጥረታት አሊያም ደግሞ 7 ተብለው ተጠቅለው ሲቆጠሩ 7 ፍጥረታት በዚህ በመጀመሪያው በዕለተ እሁድ ተፈጥረዋል። እንግዲህ እሁድ ማለት መጀመሪያ ማለት ነው። ለምን መጀመሪያ? እግዚአብሔር እንግዲህ ህቡ ሆኖ ሽሽግ ሆኖ ይኖር የነበረ እግዚአብሔር ግልጥ የሆነበት ስራ የጀመረበት ዕለት እምኀበ አልቦ ፍጥረታትን ያመጣበት ዕለት ነው። እንግዲህ መላእክት የተፈጠሩት ግብርም ግብር ሳይሆን እምኀበ አልቦ ነው። ሰማይና ምድር የተፈጠሩትም ግብርም ግብር አይደለም፣ እምኀበ አልቦ ነው። መንግስተ ሰማያት ወይም 7ቱ ሰማያት የተፈጠሩትም ግብር እምግብር ነው። እነዚህ 7ቱ ፍጥረታት የዕለተ እሁድ የእግዚአብሔር የስራው መጀመሪያ የተፈጠሩት በዕለተ እሁድ ግብርም ግብር ሳይሆን ካለመኖር ወደ መኖር ነው ያመጣቸው። እግዚአብሔር የመጀመሪያ የስራው መጀመሪያ
ዕለት ዕለተ እሁድ ነው። በዚህም እግዚአብሔር እጹብ ድንቅ ብለን እናደንቀዋለን። እጹብ ድንቅ ብለን እናየዋለን። እግዚአብሔርን ረቂቅ የሆነ ምስጢሩን የምንለካበት ማንም ሰው በዚህ ሰማይ ላይ መስራት የሚፈልገው ነገር ሲሰራ ያለ አቋም መስራት አይችልም። በሆነ ነገር ላይ ተመርኩዞ ነው። እግዚአብሔር ይህንን ብፅብፅ ውሃ ከዚያ በላይ ያለውን ሐኖስ ከዚያ በላይ ያለውን ሰማይ ጀምሮ እስከ መጨረሻዋ ሰማይ ድረስ ሲዘረጋ ያለምንም ድጋፍ ነው። እንግዲህ ወአስተጣበቅዎ ዲበ እብነ ኮኩ ነው የሚለው። እንግዲህ ይህንን ሰማይና ምድር በድንጋይ በአድማስ ድንጋይ አገናኘው እንጂ እግዚአብሔር ፍጥረታትን እዚህ ጋር ደግፉኝ እዚህ ጋር ደግሞ መሰረት ልጣል አላለም። ምድርን ሲመሰርት በራሱ ላይ ነው። ምንድን ነው የሚሉት ሊቃውንት አባቶቻችን ሲያስተምሩ? ይነብር ድደ ወይነብር ጠፈረ አሐዜ ዓለም በእራሁ ኩሉ እሁዝ ውስተ እዴሁ። እግዚአብሔር በጠፈር ላይ ይቀመጣል፣ ምድርን በመሃል እጁ ይይዛል፣ ሁሉ በመሃል እጁ ነው፣ ዓለምን በመሃል እጁ ይዟል ተብሎ ነው የተገለጸው። እና እግዚአብሔርን ድንቅ ድንቅ የምንልበት የመጀመሪያ መላእክትን ያየንበት ረዳቶቻችን፣ ኋላም ደግሞ እኛ በ10ሩ ነገድ በ9ኛው 10ኛውን ሞልተን የምንኖርባት መንግስተ ሰማያት የተፈጠረችበት እግዚአብሔር የስራው መጀመሪያ እግዚአብሔር ዓለምን ለስራ የጀመረበት ሰማይና ምድርን በመፍጠር ነው። እንግዲህ እነዚህ የራሳቸው የሆነ የአሰራር ዘዴ አላቸው። ሆነም ቀረም ግን ውድ የእግዚአብሔር ቤተሰቦች እኛ አሁን ከዚህ ትምህርት ምን እንረዳለን ከተባለ እግዚአብሔር የስራው መጀመሪያ ያደረገው እኛ የምንኖርበትን ዓለም ያዘጋጀው በመጀመሪያው ዕለት ነው። በዚህ የሙሴን አስተዋጽኦ እናያለን። ሙሴ ምን ያህል ረቂቅ ሰው ነው። ወደ ኋላ ሄዶ እሱ በግማሽ ዓመታት ውስጥ የተፈጠረ ሰው የተገኘ የተወለደ ሰው ወደ ኋላ ሄዶ ነገር እግዚአብሔርን አይቶ አረቆ መጥቆ ነገር እግዚአብሔርን የጻፈ እግዚአብሔር በመጀመሪያ አለ። በዚህ በዮሐንስ ወንጌል ምዕራፍ 1 ላይ ስትመጡ በመጀመሪያ ቃል ነበረ ይላል። በመጀመሪያ ቃል ነበረ ሲባል መጀመሪያ የሌለው መጀመሪያ የነበረ ቃል ነው። ይሄ ግን በመጀመሪያ ሲባል ከነበረው ከቃል ቀዳማዊነት በፍጥረታት ደረጃ ነው። እንግዲህ የዮሐንስ ወንጌል በመጀመሪያ ቃል ነበረ ሲባል ያ ቃል ማን ነው? እግዚአብሔር ነው። የዚያ ቃል መጀመሪያ አለው ወይ ሲባል የለውም፣ ፍጥረታት አይቀድሙትም። የሙሴው ግን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል በመጀመሪያ ማን ነበረ? ራሱ እግዚአብሔር ነበረ። ምጡቅ ረቂቅ ባለ አእምሮ ህዝብን ማሻገር፣ ህዝብን መመገብ፣ ህዝብን ማስተዳደር ብቻ ሳይሆን እግዚአብሔርንም ቅሩብ ሆኖ የሚያይ ነገር እግዚአብሔርን አምጥቆ የጻፈ እንደሆነ እንረዳለን። እግዚአብሔርም ቻይነቱን፣ ኃያልነቱን፣ ፈጣሪነቱን፣ አምጻኤ ዓለማትነቱን፣ መጋቢነቱን እግዚአብሔር በባዶ ላይ ታላቅ ብርሃን መፈንደቁን፣ መልቀቁን፣ ማብራቱን እናያለን ማለት ነው። በዚህ በኦሪት ዘፍጥረት ምዕራፍ 1 ላይ የምንመለከተው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ራቁቱን የነበረውን ዓለም ያለበሰ ራቁቷን የነበረችዋን ምድር ብርሃን የሰደደ እግዚአብሔር መሆኑን እንረዳለን ማለት ነው። እንግዲህ እግዚአብሔር ሁሉን ይችላል፣ ሁሉን አይችልም አንልም። እግዚአብሔር በባዶ በምድረ በዳ መካከል ይመግባል። እግዚአብሔር በደረቅ መካከል ዝናብ አዝንቦ ርጥብ ነገር ያስረግጣል። እግዚአብሔር በረሃብ መካከል ጥጋብን ይዘራል። እግዚአብሔር በጭንቀት መካከል ቻይ ነው፣ ጭንቀቱን ያስወግዳል። እግዚአብሔር አይችልም አይባልም። እግዚአብሔር ሁሉን የሚችል አምላክ ነው። እግዚአብሔር የሚሰወር አይደለም፣ ግልጥ ነው። እግዚአብሔር አይጠፋም። እግዚአብሔር በሆነ ነገር ላይ ከቶ ሚተው አይደለም። እግዚአብሔር የሚከተል ነው። በዚህ በኦሪት ዘፍጥረት ምዕራፍ 1 ላይ የምንመለከተው የእግዚአብሔር ሁሉን ቻይነት እንመለከታለን እና እኛ የምንኖርበትን ዓለም እኛ ከመወለዳችን ከመፈጠራችን አስቀድሞ ለእኛ የሆነውን ነገር በመጀመሪያ እንዳዘጋጀልን የምንረዳበት ነው ማለት ነው። እንግዲህ ረዳቶቻችን የሆኑ ቅዱሳን መላእክት አርሰን ነግደን ቆፍረን የምንመገበውን ምድር ደግሞ ቀና ብለን የምናየውን ሰማይ አየር የሚመግበውን ደግሞ ይህንን አፍላጋቱን የፈጠረ እግዚአብሔር በመጀመሪያ የፍጥረታት መጀመሪያ ዕለተ እሁድ እንደሆነች እንረዳለን ማለት ነው። የራሳቸው የአፈጣጠር ዘዴ ያላቸው ቅዱስ ኤጲፋንዮስ
እንዲሁም ሊቃውንት እንዳብራሩት እሱን በየጊዜው የምንመጣበት ይሆናል። በዋናነት ሀሳቧን እንግዲህ የእግዚአብሔር መንፈስ በዚያ ላይ ይኖር እንደነበረ እሱን ጥቂት ሀሳብ እንድንይዝለት ነው ቪዲዮውን ይዤ የቀረብኩት። ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለሁሉም አዳርሱ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።